አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖችም ሰላም ብያለሁ። ሰላማችሁ ይብዛ በያለንበት። አላህ ሱብሃነሁ ወተዓላ አላህ ይጠብቀን እንላችኋለሁ። ዛሬ ምንድነው የሆነ ነገር ላሳያችሁ ነው ማለት ነው። በዛውም ይህን ላሳያችሁ ብዬ ነው የመዲያም ቅመሞች ማለት ነው። እንግዲህ የሆነ ነገር ማሳያችኋለሁ በዛው ምን ላሳያችሁ ብዬ ነው ማለት ነው። እንግዲህ ቲክቶክ ላይ ማለት ነው እየተወራለት እየተነገሰለት ያለ የሆነ ነገር አለ። አያችሁ የሆነ ነገር አለ። እሱን ላሳያችሁ ብዬ ነበረ ማለት ነው። በዛው መስኪ እነዚህን ላሳያችሁ ብዬ ነው ማለት ነው። እንግዲህ እኔ አብዛኛው ጊዜ የገዛው የምጠቀመው እንትን ነው ተፋርማሲ ከሳይዴልያ ነው ማለት ነው። የዚህ ቢጋላ ምናምን የሚሸጡት አብዛኛውን ጊዜ ላይ ኖርማል አይደሉም ማለት ነው ሲጀመር። እና በዛው ምንድነው ማሳያችሁ መጀመሪያ ማሳያችሁ ምንድነው ቲክቶክ ላይ ማለት ነው ሪም የምትባለው እሷ ነው መጀመሪያ ያወጣችው። ያቺ ሪም ጎልድ ሃውስ የምትሰራው ልጅ ማለት ነው። እሱን አብዛኛውን ጊዜ ኦንላይን ብቻ ነው የሚመስላችሁ የሚገዛው ማለት ነው። እኔም ባይዘው ተጠቅሜው አላቅም፣ ስታወራ ነበር የሰማሁት ማለት ነው። ከዛ እኔ ለራሴ ትናንትና እነዚህን ልገዛ ፋርማሲ ሲሄድ አገኘው ትላችኋለሁ ላይ ለመጀመሪያ ጊዜ እኔ ይችን ሳሙና ነው የምጠቀመው በመሰረቱ። ይች ሳሙና በጣም ቆንጆ ሳሙና ነች ለፊት ማለት ነው። እኔ በቃ ይችን ነው የምጠቀመው። የእንትን ሳሙና ናት፣ የምንድናት የኩርኩም ነው የሚሉት የእርድ ሳሙና ነው። በጣም ቆንጆ ነው። ከዛማ እኔ ምን አገኘው መሰላችሁ? ይሄ እናገኘው ይሄ ሳሙና ማለት ነው እየተወራለት ያለው ይሄ ሳሙና ስንት መሰላችሁ? የ10 ብር ነው ያገኘሁት። በ10 ብር ነው የገዛሁት። ይሄ ሳሙና ማለት ነው 4 ነው 4 ማለት ነው። እንግዲህ እንትን ነው ይላሉ ኦሪጂናል ነው የሚለው ዝም ጣቢኤ ይላል። ያኔ ምንም ቅልቅል የሌለው ጣቢኤ ኦሪጂናል ሳሙና ነው የሚለው። እኔ ማታ ላይ ተጠቅሜዋለሁ ማለት ነው። ግን ፊት ልስልስ ነው የሚያደርገው። ማሻአላህ ነው፣ በጣም ቆንጆ ነው። እኔ እንግዲህ ማታ ላይ ታጥቤያለሁ፣ ጧትም ታጥቤበታለሁ። ላይ ቆንጆ ነው። እንደገና ሽታ አለው ውሪህ ያለው ምናምን ይላሉ። ወላሂ የለውም፣ ምንም የለውም። የሞራ ሳሙና ነው ግን እንትን የለውም። ግን ማሻአላ ኮረፋት አለው። ያኔ በጣም ቆንጆ ነው ማለት ነው። እና በዛውም ላሳያችሁ እንግዲህ እነዚህን ገዝቻለሁ። ይሄም ለመጀመሪያ ጊዜ ነው ስገዛው። እስኪ ልጠቀመው ነው። ቆንጆ ከሆነ እነግራችኋለሁ ማለት ነው። 30 ብር ነው የገዛሁት። እነዚህም ስፕሬዎች የቦዲ ስፕሬዎች የሰውነት ስፕሬ ናቸው። በጣም ቆንጆ ናቸው። ሽታቸው 20 ብር ነው 40 ብር ነው የገዛኋቸው። እቺ በጣም ቆንጆ ናት። እቺ ማለት ነው ሳሙና በጣም ቆንጆ ነው። በጣም ነው የምወዳት። 5 ብር ከ75 ናት። ቆንጆ ናት ለፊት እቺ ማለት ነው። ብጉር ምናምን ላለባችሁ በጣም ቆንጆ ናት እቺ ማለት ነው። እንግዲህ ይሄን የምታዩት በጣም ውድ ነው ወላሂ ፋርማሲ ማለት ነው። በጣም ሁሉ ነገር እቺ እንኳን ራሱ ቢጋላ ብኮን 10 ብር ናት ተሱቅ ማለት ነው። ግን መሀል ላይ 25 ብር ነው የገዛኋት። ይሄም እላችኋለሁ ይሄ የሻወር ገላ ነው 39 ብር ነው የገዛሁት እላችኋለሁ። ይሄም ደግሞ የምታዩት ይሄም 39 ብር ነው። ይሄም 38 ብር ነው የገዛሁት እላችኋለሁ። ለነዚህ እቃዎች 220 ብር አውጥቻለሁ ማለት ነው። ምን ትላላችሁ? እዚሁ እየሰራሽ እዚሁ እየገዛሽ ጨርሻለሽ ትችላላችሁ። መጀመሪያ እነዚህም ሳላሳያችሁ እነዚህን ገዝቻለሁ። መጀመሪያ ራሳችን መሆን አለብን ማለት ነው። ንጽህናችንን መጠበቅ አለብን። ከንጽህና ይጀምራል። መጀመሪያ ለራሳችን ስንኖር ነው እላችኋለሁ የኔ ውዶች። እና ለማንኛውም ምን የመጣሁት ይሄ ላሳያችሁ ነው። በዛውም ላሳያችሁ ብዬ ነው። ይሄንን ጅዳ አለ
ፋርማሲ ማለት ነው። ፋርማሲ ገዝታችሁ መጠቀም ትችላላችሁ። ምንም ነገር አይሸት ምናምን ምናምን ምንም ንጹህ ነው። በቃ ልስልስ ያደርጋል ማለት ነው። 4 ነው እንግዲህ አስባችሁታል። ኦንላይን ላይ 5 ብር ነው ብለዋል። ፋርማሲ ደግሞ 10 ብር ነው እኔ የገዛሁት ማለት ነው። 4 ፍሬ ነው የሚይዘው። አንዱን ቆርጨው ነው ማለት ነው። ለሁለት ቆርጨው ነው። ይህንን ይመስላል። ተተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። አብረን እንደግላችኋለሁ። ወዳችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።